ደህና ውላችሁ? እግዚአብሔር ይመስገን። እንዴት አልከበኝ? ሰላም ነው? እንኳን ሰላም መጣህ። ደህና አምን አባሽ ብለሽ ነው አሁን ቀጨውጨው ታረጊያለህ? ኧረ አይደለም። እኔ ቲማቲም እኮ ዛሬ ቲማቲም እንብላ ብዬ እኮ ነው። እራታችንን ቁርጥ እንብላ ብዬ ነው። ጎረድ ቁርጥ ያርገው አባሽ ቁርጥ። ኧረ ተው ከቢያ አትስደበኝ እንዴ። በሰላም ዋልሽልኝ ማለት ነው። ስድብ ነው የሚቀድመው። በስመ አብ። አንተ ደግሞ ያለብህ ቀማምሳ ነው እንዴ መጣኸው ዛሬ? ምን አባሽ ነው የምቀምሰው? አይ ምናልባት እንደተለመደው ከጓደኞች ጋር ብዬ ነው። እኛም ማን ያስታውሰናል? ደግሞ እሱ አስፈለገሽ እና እንዴት አስፈልገኝ? አንዳንድ ቀን እንኳን ይዘኸኝ ወጣ አትል እንደሰው። ኧረ ተኝተሽ ነው የምትውይ ያለ። ታዲያ ምን ላድርግ? እኔ ምን ልስራ? ተደብቀሽም ላይፍ እየገባሽ ሰምቻለሁ። ማለት አልቀረብኝ። ይሄ ቅናት ሊሸትክ ፈልጎ ነው እንጂ ሌላ ነገር አይደለም። ቅናት የምን አባሽ ቅናት ነው? ሳመጣሽ እንዲህ ነው የነበርሽ። ታዲያ አሁንስ ምን ነው? አሁን እንዴት አምሮብሽ ነው ያለ። ምን ያምርብኛል? አንተ ጋር ከመጣሁ ጭራሽ ነጣጭቤ ወጣ። ዳሌ ራሱ አመድ ሆነ። የምን አባሽ ዳሌ ነው ደግሞ? አዚም በኋላ ማበጥ ምን ታመጭ ነው? ትበያለሽ፣ ትተኛለሽ። ምን አለ ያንቺ ነገር ነው? ምን አለ? ሳምባያን አቃጠልሽው። ምን ጎደለብህ? እኔ ሳምባያን አቃጠልሽው። አሁንስ ምን አንተ ነህ ሳምባያን ያቃጠልከኝ? እኔ ደህና ነገር እንደዚህ ሰርቼ ላብላክ ፍሬስን ወይ ብር አታመጣ። ላረቄ ሲሆን ለጓደኞችህ እንደዚህ ታክስ ገብተህ እንደዚህ ትመዛለህ። እኔ ጋር ሲሆን እንደዚህ ቲማቲም እንደዚህ ቁርጥ እንኳን ስጋ እንኳን ሰርቼ እንዳልጠብቅ ለኔ ብር አትሰጥም። ለጓደኞች በየሆቴሉ ሲሆን ኪስ ረጅም ነው፣ እጄ ረጅም ነው። ለቤት ውስጥ እጄ ያጥራል። ካደኔ ምን ላድርግ? እሱን ምን አባሽ አምጥተሽው ነው? ይሄን የቆጠብኩትና ከሰጠኝ ካረቀን በቀን ሽሮ ያንበቀበኩ መጠበቅ አለብኝ። የሚገባለ ማለት ነው። ምንድን ነው የሚገባ? አይ እንግዲህ እሱን ምን አመጣሽው? ሌላ ታሪክ አታውራ። እንግዲህ እኔ ከፈለገ እንደፈለግ መቼ ሰጠኸኛል? እሺ እንኳን ለኔማ አዎ ማይሰጣኝ አታውቅም ብሩ። እሱና ምን አመጣሽው ነው? ስሰጠኝም እያመናጨከኝ ነው የምትሰጠኝ። ቆጥበሽ ተጠቀሚ ትላለህ። ምን ትላለህ? በሳምንት 100 ብር እየሰጠኝ። አረ ጨርሼ ብለሽ ነበር ትናንት። ይሄን ምን አመጣሽው ዛሬ? አስቀምጬ 15 ብር ነበረኝ ከቀለሟ ላይ ቅድመ መንገድ ላይ ስንሄድ አይቼ ከሷ ላይ 15 ብር ተበደርኩ። 30 ብር ቲማቲም ገዛው። በቃ ሌላ ምን ላደርግልህ ነው? መበደር በየሄድሽው አመል አይደል? እንግዲህ ሰው የኔ ለራስ ለጤንነት አትክልት እንድበላ ብዬ ነው። ካልፈለክ ይቀራል። ምን ማለት ተው። እንደውም ከእንግዲህ በኋላ አልኖርም። እኔ ካልፈለክ የራስህ ጉዳይ። ቻው። ሂጅ እንዲያውም ይሻለኛል።